ናፒዬ በጣም ነው ምኮራብሽ። ከዜሮ ተነስተን እዚህ ደረጃ ደርሰናል። መጀመሪያ ከኔ ጋር ሲሰራ ናፒ ምን አልኩት? ብር አልከፍልህም አልኩት። አሁን አቅም ስለሌለኝ በነፃ ስራና የምትተማመንብኝ ከሆነ መጨረሻ ላይ ግን አሳይሃለሁ ብየዋለሁ። እና አሁን እዚህ ደረጃ ደርሰን ተማምኖብኝ አብረን ነው እስር ቤት የገባ ነው። ከፍታም ዝቅታም አብረን አይተናልና አሁን ደግሞ የራሱ ቤት እንደዚህ ያህል ብር እያወጣ እየከፈለ በወር ሳይህ በቃ አረ ብር አልናገርም። አያ መሸፈን ጀምሯል። ለራሴ ቤት ኪራዩ ያን ያህል ውድ ነው ማለት ነው። እና ከዛ ደረጃ ተነስተን አንተ የራስህ ቤት እኔ የራሴ ቤት ታስታውሳለህ። እኔ አሁን እህቴ ቤት የነበርኩት የራሴ ገራሚ ቤት፣ ናፒ ደግሞ የራሱ ገራሚ ቤት፣ ፈርኒቸር አለው ምናምን፣ ቲቪ፣ ሁሉም ነገር ተሟልቷል። እግዚአብሔር ብቻ አምጥቶታል በቀኝም በግራም ስለሚገባ ማለት ነው። ልብ ንጹህ ስለሆነ ናፒ ኢትዮጵያ ውስጥ አንደኛው ቪዲዮግራፈር ነው። ይሄ የማይካድ ነው አይደለ? ኢቭን እየተጨቃጨቅን አሁን ትልቅ ኮንሰርት እንገባ የለ በመነጋገር አይደለም የምንግባባው፣ በሳይን ነው የምንግባባው። እንደዚህ ለዋለው ያዞረዋል፣ እንደዚህ ካልኩት ይሁን የሚያደርገው ነገር አለ እና በሳይን ላንጉጅ ማውራት ጀምረናል ነው የምላችሁ። ካሁን በኋላ በአይን እናወራለን ኤክስፒሪየንስ እየሆን ስንመጣ እና ቀጣይ አመት ደግሞ ቲክቶክ አዋርድ በእርግጠኝነት አንተ አንድ አዋርድ ታሸንፋለህ፣ እኔ 6ቱን በላዋለሁ። 7 አድርገን ጥርግታ እውነት ምናገር ንገራችሁ ከዜሮ የተነሳ ነው። እነሱ ያላጋጠመን ነገር የለም። መሰላቸትም አለ። ሲሰላችን መበረታታት ነው በቃ። እሱ ሲሰለቸው ነው ያበረታታ፣ እኔ ሲሰለቸኝ እሱ በቃ የሆነ እንቅልፍ የምናጣበትም ጊዜ አለና ያም ጊዜም አልፏል እና ገና አሁን 5 ሚሊዮን ነው 10 ሚሊዮን ነው እንገባለን። ነገው ነው የምንገባው። የቆሰቆሰው ነው አይደል? ናቲ የሁለት ሰው ሞት አመሰግናለሁ። ቀጣይ ወደ ማን እናስተላልፈው? ዓለም አቀፍ